ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለሁ። ዛሬ አዲስ የቲክቶክ አካውንት እንከፍታለን። የተፈቀደው እንደምታውቁት ለ7 ሀገራት ብቻ ነው። ከ7ቱ ሀገር በአንዱ ሀገር እንከፍታለን። ስቴፕ ባይ ስቴፕ እንድትከታተሉኝና ይሄ ዩቲዩብ ቻናል አዲስ ነውና ሰብስክራይብ እና ላይክ እንድታደርጉልኝ በአክብሮት እየጠየቁ ወደ ፕሮሰሱ እናምራችኋለን። አብራችሁን ቆዩ። ጋይስ አሁን ወደ ፕሮሰሱ እንሄዳለን። ስቴፕ ባይ ስቴፕ በደንብ ተከታተሉኝ። ወደ ቲክቶካችን እንገባለን። ከገባን በኋላ ጎን ላይ ፕሮፋይል የሚል ምልክት አለ። ከላይ 3 ነጠብጣብ አለች፣ እሷን እንነካለን። ከዛ ሴቲንግ እና ፕራይቬሲ የሚል አለ፣ እሱን እንነካለን ማለት ነው። ከዛ አንዴ ስክሮን እናርግና ሎጋውት አናረግም። ፕሊስ እዚህ ጋር ማወቅ ያለባችሁ ነገር ሎጋውት አናረግም። ቀጥታ ምን እናረጋለን? ስዊች እና አካውንት የሚል አለ። ሎጋውት ማድረግ የለብንም። ድሮ የምንጠቀሙ መኖር አለበት ማለት ነው። መወሰን ያለባችሁ እናንተ ናችሁ፣ ችግር የለውም። እሱን ስዊች እና አካውንት የሚለውን እመርጣለሁ። ከዛ በኋላ ከዚህ በፊት 4 አካውንት አለኝ። ስለዚህ አሁን ተጨማሪ አንድ አካውንት ነው ለእናንተ ለማሳየት እከፍታለሁ። አድ አካውንት የሚለውን እነካለሁ። ከነካው በኋላ ከዚህ በፊት እዚህ ጋር ለመክፈት ይዛችሁ የተዋችሁት ካለ እዚህ ጋር ያሳያል። እሱን ትቼ አድ አናዘር አካውንት የሚላለ እሱን እነካለሁ። ከነካው በኋላ ጋይስ እዚህ ጋር ነው ትልቁ ጮታ ያለው ማለት ነው። ሀገር ምን ቀይሮ እዚህ ጋር ነው። እዚህ ጋር እንመጣና እዚህ ጋር ባይ ኮንቲኒስ ዊዝ አን አካውንት ሎኬትድ ኢን ኢትዮጵያ የሚለውን ኢትዮጵያ የምትለውን እንቀይራታለን። ነካ ስናደርግ ከዛ ሀገራትን ያስመርጣል። እሺ ከተፈቀደው ሀገራት መካከል አንዱ በሆነችው ወደ እንግሊዝ እናመራለን። ዩናይትድ ኪንግደም ማለት ነው። እሺ ጋይስ ዩናይትድ ኪንግደም መረጥኩ። ከመረጥኩ በኋላ ምንድነው እዚህ ጋር 3 ኦፕሽን ያመጣልናል። በፎንና በቀጥታ በፌስቡክ ቀጥታና ሶስተኛ ደግሞ በጉግላችን ማለት ነው። እዚህ ጋር ምንድነው የምናደርገው? ሁሉም ነገር የምንቆጣጠረው በኢሜል ስለሆነ ቀጥታ በኢሜል ስለሆነ ኮንቲኒስ ጉግል የሚለውን እነካለን ማለት ነው። እሺ ጋይስ እንዲህ ከመረጣለን በኋላ አንድ ኢሜል እንመርጣለን። ኢሜል ይኖራችኋል ብዬ ተስፋ አደርጋለሁ። እሺ ጋይስ አንድ ኢሜል መረጥኩ። የኮኔክሽን ችግር ነው። እሺ የተወለድንበትን ቀን እንድናስገባ ያመጣልናል። እሺ ዝም ብዬ እድሜያችሁ ከ18 መብለጥ አለበት ነው ህጉ። ይህንን ታውቁታላችሁ ብዬ ተስፋ አደርጋለሁ። እሺ 1994 ብያለሁ። ከዛ ቀጥታ ወደ ቲክቶካችን ያስገባል። ስም እዚህ ጋር እንድንሰጥ ያመጣልናል። እሺ እዚህ ጋር ምን ልበል? እሺ ልዑል ቴክ፣ ስሜ ልዑል ስለሆነ ልዑል ቴክ። እሺ ልዑል ቴክ ብያለሁ። እሺ ጋይስ ቀጥታ ወደ ቲክቶካችን ያምራል ማለት ነው። ጀማሪዎች ናችሁ? እሺ ጋይስ አሁን ከፈተን ማለት ኦልሬዲ ሁሉም ነገር አለቀ አይደለም። ቬሪፋይ እናደርጋለን። ፕሊስ በደንብ ተከታተሉኝ። እኔ ስቴፕ ባይ ስቴፕ ሁሉንም ነገር ነው ማሳያችሁ። ስለዚህ 3ቱን ነጠብጣብ እንነካለን። ከዛ በኋላ ሴቲንግ እና ፕራይቬሲ የሚለውን እንነካለን ማለት ነው። እሺ ጋይስ እዚህ ጋር ቬሪፋይ የምናደርጋቸው ብዙ ነገሮች አሉ። ማወቅ ያለባቸው ነገር እዚህ ጋር ምን እንላለን? ሲኩሪቲ ኤንድ ፕሪሚሲስ ምናምን የሚላለ እሱን እንነካለን ማለት ነው። ከነካም በኋላ ስቴፕ 2 ቬሪፊኬሽን የሚላለ ኦፍ ተደርገዋል። ያው አዲስ ጀማሪ ስለሆነ ማለት ነው እንነካለን። ከዛ በኋላ እዚህ ጋር በውጭ ስላስከፈተን ፎናችን መግባት የለበትም። ለምን? ሁሉም ነገራችንን በኢሜል ስለምንቆጣጠር ማለት ነው። ፎኑን አስቀርተን ኢሜላችንና አውቶኬንቲያችንና ፓስዋርዳችንን ቬሪፋይ እናደርጋለን ማለት ነው። ከዛ ቀጥታ ወደ ፓስዋርድ ክሬት እናደርጋለን ማለት ያመጣልናል ማለት ፓስዋርድ ክሬት ታደርጋላችሁ። እሺ አልኩ። ከዛ ፓስዋርዱ ክሬት ተደርጓል። አሁን ቀጥታ ወደ አውቶኬንቲክ ያመራናል ማለት ነው። አውቶኬንቲክ ላይ ለመሄድ እዚህ ጋር ኮፒ እንደ ኬ የሚላለ እሷን እንነካና በማል እንወጣለን። እሺ ሶ እዚህ ጋር አውቶኬንቲክ አፕሊኬሽን አለኝ። ከሌላችሁ ከፕሌይ ስቶር አውርዱ። ምንድነው ክሪፕቶ ከረንሲ የሚሰሩ ልጆች ልታውቁ ትችላላችሁ። ምክንያቱም አብዛኛው ዋሌቶችን በሱ ነው የምንቆጣጠራቸው ማለት ነው። አውቶኬንቲክን እመርጣለሁ። ከዛ በኋላ እዚህ ጋር ፕላስ ምልክት አለች፣ እሷን እነካታለሁ። ከዛ በኋላ ኢንተር ስቴፕ ኬ የሚላለ እሷን እነካታለሁ። እዚህ ጋር ቲክቶክ ከላይ ኮድ ኔም የሚላለ ቲክቶክ 5 ታረጋለሁ። ከዚህ በፊት ስለከፈትኩ ማለት እዚህ ጋር ኬ
ዩአርኬ የሚለው ላይ ኮፒ ያደርጋችሁትን እዚህ ጋር ፔስት ታደርጋላችሁ። ከዛ አድ ትላላችሁ። አድ ስትሉ እዚህ ጋር ቁጥር ይሰጣችኋል። ስክሮል ሳረግ እዚህ ጋር ቲክቶክ 5 የሚላለ እሷን ኮፒ አርጌ ወደ አላ አንዴ ወደ ቲክቶክ እመለሳለሁ። ከዛ በኋላ ኔክስት የምትላለች እሷ ኔክስታውን እነካለሁ። ኮፒ ያረኩትን እዚህ ጋር ጫና አርጌ ፔስት እለዋለሁ። ከዛ ሞባይል ይጠይቃል። ፕሊስ እዚህ ጋር ማወቅ ያለባችሁ ነገር ፎን ነምበር ይጠይቃል። እዚህ ጋር ፎን ነምበር ማስገባት ስለዋንቲው ምን እናደርጋለን? ከላይ ስኪፕ የምትላለች እሷን እንነካለን ማለት ነው። ከዛ አድ የሚለው ስንነካ ቀጥታ ምን ሆና ቬሪፋይ ተደረገ ማለት ነው። እና ቤተሰቦች አሁን ጨርሰናል። ያሉ ነገሮችን ያልገባላችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡ። አመሰግናለሁ። ሰብስክራይብ እና ላይክ እንድታደርጉኝ በአክብሮት እየጠየቅኩ ቀጣይ በሌላ በአሪፍ ነገር እንገናኛለን። መልካም ቆይታ ይሆንላችሁ። ቴንኪዩ